አሰላሙ አለይኩም ወረህመቱላህ። እንግዲህ በዚች የተከታታይ ትምህርት ስለ ትዳርና መሰል ሀያቱ ዘውጅያ አንዳንድ ነጥቦችን እንማማርበታለን ኢንሻአላህ። አጠር ባለ ቪዲዮዎች ኢንሻአላህ እንማማራለን። ዛሬ እንግዲህ እንደ መጀመሪያው የምናየው እንግዲህ ሁሉ ነገር መሰረቱ ሲያምር ነው። አንድ ፎቅ መሰረቱ ጥሩ ከሆነ ያ ፎቅ በጥሩ ሁኔታ ይቆያል። መሰረቱ ጥሩ ካልሆነ ግን ሊናጋ ይችላል። ስለዚህ ወደ ትዳር ከመግባታችን በፊት ዋና መሰረቱ ምርጫችን የምናደርገውን ሰው ማወቅ አለብን። ለዚህ ነው መልእክተኛው አለይሂ ሰላቱ ወሰላም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘዊጁሁ፣ ዲኑንና ባህሪውን አያችሁ፣ ጥሩ ባህሪ ያለው መሆን አለበት። ዲኑ ላይ ጥሩ የሆነ ከመጣላችሁ ዳሩት ብሏል ነብዩ አለይሂ ሰላቱ ወሰላም። ይህ ትልቅ ትምህርት ነው፣ ትልቅ ምክር ነው። ዛሬ ላይ ብዙ እህቶች ወይ ዲኑን አያዩ ወይ አኽላቁን አያዩ፣ ዝም ብሎ ይገባሉ። ወይ ሱሰኛ ሆኖ ያገኙታል፣ ወይ ደግሞ ጭራሽ ብዙ ችግሮች ኖረውበት ያገኙታል። ወንዱም በተመሳሳይ ዲኗን ከማየት አኽላቋን ስነ ምግባርን ከማየት ሌሎች ነገሮች ላይ ቢዚ ይሆንና ከዛም በኋላ ብዙ ትዳር ችግር ውስጥ የሚገባበት ሁኔታዎች እያየን ነው። ስለዚህ የመጀመሪያ ምርጫችን እናስተካክል። ማንን ነው ማገባው? ያንን ሰው ማወቅ አለብን። ባረከላሁ ፊኩም። ዛሬ በሶሻል ሚዲያ እንደ ቀልድ ዝም ብሎ የሆነ ነገር እንትናሉ ምናምን የሚጋባዋሉ። ከዛ በሳምንቱ ደግሞ ፍቺ የሚሮጥበት ሁኔታ አለ። ይሄ ልክ አይደለም። ዛሬ ላይ በተደረገ ጥናት በጣም በርካታ የሚባሉ ትዳሮች ይፈርሳሉ። ከግማሽ በላይ እንደውም የሚፈርሱ ትዳሮች ናቸው አሁን ላይ እያየን ያለ ነው። ለምን ሲባል በደንብ ያንን ሰው ባህሪውን አለማወቅ፣ ዲኑ ላይ ያለውን ነገር አለማወቅ፣ ጠንክሮ የትዳርን ማዕና የትዳርን ለምንድን ነው ማገባው የሚለውን ነገር አለማወቅ። ስታገቡ ለምንድን ነው ማገባው የሚለውን ነገር በደንብ ማወቅ አለባችሁ። ግልጽ ነው አይደለ? ያኒ አላህ ሱብሓነሁ ወተዓላ በትዳር ላይ ከሚጸኑ ጀግኖች አላህ ያደርገን። ሀዛ ወላሁ አዕለም።